የኔ ልጅ እስከ ሽሮ ሜዳው ሰደኝ ግቡ ማዘር ሚካኤል አለው ይበልሽ መቤቴ በሰላም ተገላግልሽ ወልደይ ሳሚ እማይተው እኔ ለልጅ አልታደልኩም። ልጅ ሆዴ ውስጥ ሞቷል። እግዚአብሔር አሳይቶ ነሳኝ። ወይ እኔ አፈሪ ብላኝ ይወድሽ መቻውቂ እኔማ መመረቄ ነው። በያታልቅሺ እሷ መላውን ታውቃለች። እንመለስ። አይ ማማ ሚስቴ 5 ዓመት ሙሉ ተማጽና ምን ለወጠች? ጭራሽ አሳይታ ነሳች። ደሞ ሰዓቱ ረፍዷል። ልጇ ከሆዷ መውጣት አለበት። ትንሽ ከቆየን ሚስቴን አጣታለሁ። እቺ ደግሞ የክራይ ብረት ጸበል ይጠጫት። ማማ ሽሮ ሜዳ ደርሰዋል። ይውረዱ። ልጄ ደጇ ስማጽሽ አድራለሁ። አቃሉ አታሳፍረኝ። እማማ ማርያም ማረችኝ። አይ አንቺ አታሳፍርኝም እኮ ቀየርሽው አይደል? እሺ አልሽኝ አይደል? አማላጄዋ እናቴዋ የኔ ገራገር እሰይ አትወልጂም ያለኝ ዶክተር የሚመልሰው ጠፋው። ታዲያ ምን ነው በራስ ጎንሽ መጣሽ? ተአምሮ አላሳይና ስለቴን ላስገባ። ማማ እኔንም እንድትታረቀኝ ይጸልዩልኝ። ለተማጽናት አይደለም ላልጠራት ትደርሳለች። ሰላም ምን ልታዘዝ? ማነሽ? ነርዚ እሺ አንዴ ልታዘዘው ነው መጣ። አያስፈልግም ነይ ታዘዢ። እሱ ከኔ ጋር ነው። አረ ታዲያ ለምን አብራችሁ ተቀመጡ? ብዬ ደግሞ ከዚህ ገንገበት ሰራተኛ ጋር ልቀመጥ? ነይ ታዘዢ። የምትፈልገው ነገር አለ? ማናጀር የለም? ምን አይነት ሰራተኛ ነው የምትቀጥሩት? ደንበኛ እንኳን በስርዓት አያስተናግዱ። ደንበኛችን አንተ እነሱን በስርዓት ሳታናገር እንዴት እነሱ በስርዓት እንዲያናገሩ ትጠብቃለህ? ማን እንደሆንኩ አላወቅሽም መሰለኝ። ካፌሽን በስርዓት መቀጠል አትፈልጊም? ካፌን የምታስቀጥለው አንተ አይደለም። ይሄን ጨምሮ 6 ካፌዎች አሉኝ። ሰራተኛ ማክበር ባንችል እንኳን መስደብ አትችልም። ሰራተኛ እንጂ ባሪያ አይደለም። አንተ ራሱ ለማያከብር ሰው ለምን ትሰራለህ? ማን እንደሚያዋጣ ያለ ተነስና መኪናውን አምጣ። እንደውም እዚህ መብላት አትፈልግም። ከዚህ በኋላ ስራዬን አለቅቄያለሁ አለቃ። ምን በረሃብ መሞት ፈልጋል ማለት ነው? በረሃብ አልሞትም፣ ጉልበት አለኝ። የትም ቦታ ቢሆን በጉልበቴ ሰርቼ መብላት እችላለሁ። ልክ ነህ። ስንት ነበር እሱ የሚከፍለው? 10,000። እኔ 20,000 እከፍልሃለሁ። አባቴ እየደከሙ ስለሆነ የሱ ሹፌር ትሆናለህ። እውነት? አዎ። አንተ ያማል እንዴ? መኪና መንዳት እንደማልችል እያወቅህ ማን ሊወስደኝ ነው? እንግዲህ እግዚአብሔር ይሁንክ። የሚበላውን አቅርብለት። ምን ልታዘዝ? እሰራለሁ። እንዴ ምን ሆነ ነው? ይቅርታ ወንድሜ። ወይኔ ጉዴ ዛሬ ተበላሁ። ምንድነው የሚያደናብር? እባክህ ወንድሜ ተባበረኝ። እዛ ጋር ሚስቴና ፍቅረኛ ይቆማል። ማን እንዳገናኛቸው? ሚስቴና ፍቅረኛ? ወንድሜ አንድ ነገር ብቻ ተባበረኝ። ታዩ ሌላ ችግር ነው። መኪናዬን ብቻ ይዘህልኝና። ችግር የለውም። ምን አይነት ሰው ነው እንዴ? ወይኔ እንዴ ምን ሆነ ነው? መኪናው ጋር ሚስቴና ፍቅረኛ ይቆማል። ያንተም ምን አይነት እንዴ? አንተ ውሻ! ሚስቴን አንተስ ብትሆን ሚስቴን አንተንም እሷንም ገላቸዋል። ራስህ እንደ ጻድቅ ታያለህ እንዴ? አንተም እኔም ስህተት ሰርተናል። አሁን ሚስቴ ጋር ደውልና እንደማታገኛትም እንደማፈልጋት ንገራት። አንተም ደውል። ፍቅረኛ ይደወለ መጣ። የኔም ደወለ። ትሰሚኛለሽ? አይንሽም ማየት አልፈልግም። ሁለተኛ እዚህ ስልክ ላይ እንዳትደውይ። ከዚህ በኋላ እዚህ ስልክ ላይ እንዳትደውይ። ምን ሆነሽ ነው? ባሊ ደወለ መጣ። የኔ ሚስት ከተገናኘን አብረን ጊዜ ካሳለፍን ቆየናል። ለምን ዛሬ ራት አልጋብዝሽም? ደስ ይለኛል። ምንድነው ባሌ ደስተኛ ያደረገሽ? ባሌ ዛሬ ማታ ራት ሊጋብዘኝ ነው። የኔም ብለው እንደውሎ ራት ልጋብዝሽ አለኝ። ለምን አራታችንም አንድ ላይ እንበላው? ውይ ደስ ይለኛል። ቆይ ልንገረው። ሄሌን ፍቅር ዛሬ ተዋወቅኳት። የሆነች መሩ የምትባል ጓደኛ አለችኝ። ዛሬ ተዋወቅኳት ጀሪ የምትባል ጓደኛ ያለች። ለምን አንድ ላይ ራት አንበላው? ሰርጆ ስራ አለብኝ። ስራ አለብኝ። ይቅር ስራ አለብኝ። ይቅር ጂ በጣም ቆየሽ። ይሄው እየደረስኩኝ ነው። ደረስኩ ካልሽኝ ስንት ጊዜሽ? እሺ በቃ ቶሎ ነይ። እሺ እውነት ተክና አያስራት የነፍገት ካቴና የምሽት የቀኑ ምትፈረቃ ፀሐይን ኮከብን ጨረቃ። እንዴ ቢኒ የጄ ጓደኛ፣ ቆይ ላውራት። ከዚህ የተሻለ ጊዜ አላገኘም። ወዴት ልትሄድ ነው? ተው ይቅርብ። ቆይ ግን ያለሁበትን ቦታ በየጊዜው የተከታተለ መምጣት አይከብድም? ማ እኔ ነኝ አንተን የምከታተለው? እዚህ ጋር ከኔና ከአንቺ ውጪ ስራ ላይ አይመስለኝም። ምን አይነት ስነ ስርዓት ነው? ቆይ ሰው አለው ብላ ጠይቅ። ዲፕልሽ ደግሞ በጣም ነው የሚያምረው። ለሌላ ጊዜ ሰው ለመካስ ታስብ አስፈቅድሽ።